ሰላም ክቡራን እናቶች፣ ዛሬ ይህን ቪዲዮ እያያችሁ ከሆነ ምናልባት በእጅጉ ትድካም ቀን መጨረሻ ላይ ነው። ልጆች ተኝተዋል፣ ቤቱ ዝም ብሏል። ነገር ግን ልባችሁ ገና ዝም አላለም። ዛሬ እኔ ለመመካት አልመጣሁም፣ ለመፍረድ አልመጣሁም፣ ለመንገር እንዲህ አድርጌ አልመጣሁም። ዛሬ ልባችሁን ልሰማ፣ ስሜታችሁን ልቀበል፣ አንድ ነገር ብቻ ልነግራችሁ መጣሁ። እናት ሆይ አንቺ ብቻሽን አይደለሽም። የእናት የማይታይ ጭነት። እናት መሆን የማይታይ ሥራ ነው። ማንም አያየው። ሌሊት ያለ እንቅልፍ ዝም ብሎ የሚፈስ እንባ፣ ሁሉም በእኔ ላይ ነው የሚል ሐሳብ። እናት ለሁሉም ትጨነቃለች። ነገር ግን ማንም አንቺ እንዴት ነሽ አይልም። ታመምሽ ትቀጥላለሽ፣ ተደክምሽ ትቀጥላለሽ፣ ተሰብሮ ልብሽ ትቀጥላለሽ። ምክንያቱም እኔ እናት ነኝ ትላለሽ። እናትም ሰው ናት። እናት መሆን ስሜት መጥፋት አይደለም። እናትም ሰው ናት። ትደክማለች፣ ትበሳጫለች፣ ትፈራለች፣ ትሳሳታለች። እና ይህ ኃጢአት አይደለም። አንዳንድ ጊዜ እኔ ጥሩ እናት ነኝ ብለሽ ትጠየቃለሽ። ይህን ጥያቄ ማቅረብ ልብ ያለሽ እናት መሆንሽን ያሳያል። መጥፎ እናት እንዲህ አትጠየቅም። ራስሽን መንከባከብ ለቤተሰብ ነው። እናቶይ አንድ እውነት እንናገር። አንቺ ባዶ ከሆንሽ ሌሎችን መሙላት አትችይም። አንቺ ካልተንከባከበሽ ሌሎችን መንከባከብ ይከብዳል። ራስሽን መውደድ ልጆችን መተው አይደለም። ራስሽን መንከባከብ ቤተሰብን መጥላት አይደለም። ይህን ጥበብ ነው። ይህ ኃይል ነው። ልጆች እናታቸውን ይመለከታሉ። ልጆች ከንግግርሽ በላይ ከሕይወትሽ ይማራሉ። አንቺ ራስሽን ካላከበርሽ እነሱ ራሳቸውን አይከብሩም። አንቺ ሁል ጊዜ ከራስሽ ብትሰጪ እነሱ ራሳቸውን መተው መደበኛ ነው ይማራሉ። አንቺ ምሳሌ ነሽ። በዝምታሽ እያስተማርሽ ነው። እናቶይ ዛሬ ይህ ነገር ልብሽ ውስጥ ይዘሽ ሂጂ። አንቺ ዋጋ አለሽ። አንቺ ታላቅ ነሽ። በየቀኑ ለሌሎች ብዙ ትሰጫለሽ። ዛሬ ግን ለራስሽ አንድ ትንሽ ነገር ስጪ። እንኳን አንድ ደቂቃ፣ እንኳን አንድ እስትንፋስ ለአንቺ ይገባሻል። እናቴ ይህን ቪዲዮ ከሌላ እናት ጋር አጋር። ምናልባት ዛሬ ማንም ያልነገራት ይህን ቃል ትፈልጋለች። ሰላም ቆይ።